እንዴት አላችሁ የፌስቡክ ጓደኞቼና ተመልካቾቼ? በዛሬው ዕለት ይህንን በዚህ ቪዲዮ ንግግር ለማድረግ ያነሳሱኝ ጥቂት ነገሮች አሉ። እነዚህ ነገሮች አንድ በአንድ ተራ በተራ እላቸዋለሁ። በመጀመሪያ ግን አሁን እየተካሄደ ባለው የኦሮሞ ትግል ወይም ደግሞ ኦሮሞ ፕሮቴስት የኦሮሞ ንቅናቄ ከፍተኛ ድሎችን አስመዝግበዋል። በመጀመሪያ ደረጃ ይህንን ንቅናቄ ወይም ተቃውሞ ያስነሳው የአዲስ አበባ ማስተር ፕላን ነበረ። የአዲስ አበባ ማስተር ፕላን ኢሚዲየት ኮዝ ወይም ንቅናቄው እንዲጀመር ያደረገ ምክንያት እንጂ ዋናው የተቃውሞ ምክንያትም አይደለም። ዋናው የተቃውሞ ምክንያት የነጻነት ጥያቄ፣ የዲሞክራሲ ጥያቄ፣ ራስን በራስ የማስተዳደር ጥያቄ ነው። ይህ ጥያቄ እስካልተመለሰ ድረስም ይህ እንቅስቃሴ እንደማይቆም እተማመናለሁ። በዚህ ዙሪያ እስካሁን ከተጎናጸፍነው ድሎች ወይም ደግሞ የኦሮሞ ሕዝብ ይህንን ንቅናቄ ወይም ይህንን ትግል ሲያደርግ ከተጎናጸፋቸው ዋና ነገሮች በመጀመሪያ ደረጃ ማስተር ፕላኑን ሰርዘናል ብለው ወጥቶ እንዲናገሩ አስገድደን ይህንን መጥቶ በቲቪ ትተናል፣ ማስተር ፕላኑን ሰርዘናል። በመጀመሪያ ኦህዴድ እንድል አድርገው ኦህዴድ ይህን ውሳኔ እንዲያስተላልፍ አደረጉ። መታወቅ ያለበት ነገር ግን ማስተር ፕላኑን ያዘጋጀው ኦህዴድ አይደለም፣ የኦሮሚያ መንግስት ክልላዊ መንግስት አይደለም። ማስተር ፕላኑን የሰሩት የአዲስ አበባ መስተዳድር ክልልና የፌደራል ሰዎች ናቸው። እነሱ ናቸው ከሌሎች አገሮች የተወሰደ ተሞክሮ ነው ብለው ሰርተው ኦህዴዶችን ሲያሰለጥኑ ወይም ኦፒዲዮን ሲያሰለጥኑ የነበሩት እነሱ ናቸው። በኋላ ላይ ግን ኦህዴድ እኛ ማስተር ፕላኑ እንዲቆም አድርገናል እንድል የኦህዴድ ወይም የኦሮሚያ ክልላዊ መንግስት ምክር ቤት ላይ እንዲሆን አደረጉ። ማስተር ፕላኑን ትተናል ብለው በማወጃቸው ይህ አንድ ድል ነው። ጥገናዊ ለውጥ ለማምጣት መሞከራቸው ነው። እንግዲህ የህዝቡን ቁጣ ለማቀዝቀዝ ይህንን ማለት አለብን እንድሉ ይህንን ጥያቄ እንዲቀበሉ ይህ ንቅናቄ ያስገድዷቸዋል። ይህ ድል ቁጥር 1። ድል ቁጥር 2 የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ምክትል ትመስለኛለች ግሪንፊልድ እዛ በሄደችበት ሰዓት ያልተመጣጠነ ኃይል ተጠቅመናል እና ብለው ጥፋት አምነዋል። ህዝቡን መጨፍጨፋቸውን አምነዋል። ያልተመጣጠነ ኃይል ተጠቅመናል ብለው አምነዋል።